ቤተሰብ ቪዲዮውን ሲጀምሩ ላይክ እና ሰብስክራይብ አድርጉ። አብራችን ቆዩ። የምወዳችሁና የማከብራችሁ ውድና እንቁ የሆናችሁ ቤተሰቦቼ እንዴት ናችሁልኝ? ባለፈው ሳምንት እንግዲህ ስለ ቤተሰቦቼና ስለ አመጣጤ የተወሰነውን ነግሬያችሁ ነበረ። ዛሬ ደግሞ እንግዲህ አንድ ቀን የተፈጠረውንና ህይወቴን ያመሰቃቀለውን ነገር ላወራችሁ ወደ እናንተ መጥቻለሁ ማለት ነው። እስከ መጨረሻው ድረስ አብራችን ቆዩ። ምንም አይነት ቪዲዮውን ሳያዩ ሳይጨርሱ ሀሳብ አስተያየት መስጠት የተከለከለ ነው። ምክንያቱም አንዳንድ ጊዜ የሆነ ነገር ሳናዳምጥ በምናስቀምጣቸው ነገሮች የሰው ሞራል ሊጎዳ ስለሚችል ማለት ነው። ስለዚህ አብራችሁን ቆዩ። ነገሩ እንደዚህ ነው። አንድ ቀን ሌሊት በጧት ስነሳ እናትና አባቶች ሲጣሉ አገኘኋቸው። በጣም ደነገጥኩኝ፣ ግራ ገባኝ። እንደዛ ሲንከባከቡኝና አፈር አይንካሽ ሲሉኝ የነበሩ ቤተሰቦች አንድ ቀን ብጥብጣቸው ወጣ። በጣም ደነገጥኩኝ። በስማቸው የማይጠራሩና የማይተማመኑ አንዳቸው ለአንዳቸው በጣም አስፈላጊ እንደሆኑ የሚያምኑ ቤተሰቦች አንድ ቀን አጣኋቸው። በጣም ይጣላሉ። አባቴን እነዚህ አይነት ጠቦች ከመጣላት ከሰዎች ጋር ከመነጫነጭ ሰመንበትበት ቢልበትም እናቴ ጋር የመጣላት ግን የዛን ቀን አዲስ የነበረ። ልክ 9 አመት ሆኖኝ ወደ 10ኛ አመት እየሄድኩ ነበር። አቤት የዛን ቀን ነው ህይወቴ የተበላሸው። በቃ መኖርን የጀመርኩት የዛን ቀን ነው። በራስ መወሰንን መኖርን የጀመርኩት የዛን ቀን ብቻ ነው። ከዛ በፊት ኑሬ አላቅም። በእነሱ ራስ ስለነበርኩኝ ያበሉኛል፣ ያጠጡኛል፣ ልብሴን ይቀይሩልኛል፣ ሳይርበኝ ያበሉኛል በአጠቃላይ። ከዛ በኋላ ግን የኔ ህይወት እንደ በፊቱ አልሆንልኝ አለ። ቤተሰቦቼም መተራመስ ጀመሩ፣ መጣላት ጀመሩ። አዝጋዛችንም ከቤት እንዲሄድ ተደረገ። ምክንያቱም ቤተሰብ ሰላም ስለሌለ አጋዣችን ወደ ቤተሰቦቹ እንዲሄድ ተፈረደበት። እኔ ብቻዬን ቀረው። በጣም ጨነቀኝ። የሰፈሩ ሰው ሁሉ የደህና ቤተሰብ ልጅ ናት ስባል እንዳልነበረ ያን ሁሉ ብጥብጥ እያዩ ቤተሰቦቻችን ሲተራመስ ሲጎረቤት አዝማዱ እየሄድ መጣ ይስጠይቃቸው። እኔ ግራ ገባኝ። የገበያ ቤተሰቦች ተጣሉ እየተባሉ የሰፈር መጠቋቋሚያ ሆንሁኝ። ጓደኞቼ ወደ ትምህርት ቤት ሲሄዱ እኔ ግን መጥፎ ህይወት ውስጥ ነበርኩኝ። በቃ እኔ አክስት ወይም አጎት ብቻ ይዞኝ እንዲኖር ተወሰነብኝ። ቤተሰቦቼም የሆነ ችግር ገጥሟቸዋል። የሰው ውለት የሚባል ነገር ነበረ። አላቅም የሰው ውለት ምንድነው? እና ግን በትዳራቸው ፍቅር ሆነው እንዳይኖሩና ልጆቻቸውን እንዳያሳድጉ በአጠቃላይ ከቤት ውስጥ ፍቅር እንዳይኖር ነበር የተደረገው። ደግሞም የአባቴ ዘመድ ነው ይሄን ያደረገ። ውድ ተመልካቾቼ ከዛ በኋላ ነበር ህይወት ለኔ በጣም ቀላል ያልሆነችልኝ። በጣም ከባድ ነበረ ከምነግራችሁም በላይ። ወይኔ ከዛን ህይወት የማላቀው ልጅ፣ ምንም ነገር አስቀያሚ ህይወት የማላቅ ልጅ ዓለም ሁሉ ተደፋችብኝ። እናቴም የእናቴ ቤተሰቦች ይዘዋት ወደ ጸበል፣ አባቴም ደግሞ የአባቴ ቤተሰቦች ይዘውት ወደ ጸበል። በቃ እኔ ብቻዬን ቀረሁ። አክስቴ ልጅቷ ከኔ ጋር ትሁን ብላ ይዛኝ ሄደች። ከሷ ጋር ሆንሁኝ። ማደርም መዋልም ለኔ በጣም ከባድ ሆነ። ያለ አባቴ በጣም ከባድ። አለቅሳለሁ፣ አነባለሁ፣ አልበላም፣ አልጠጣም። በጣም ከባድ ሆነብኝ። የሰው ቤት መልመድ ከበደኝ። ምክንያቱም እኔ የምወደውንና የምጠላውን አያውቁማ። በቃ እንደ ቤተሰቦቼ ሊሆንልኝ አልቻሉም። በጣም ጨነቀኝ። እናም ወንድሜ ከእናቴ ጋር ነበር ጸበል የሄደው። ምክንያቱም እሱ ልጅ ስለነበረ እሱ አብሮ ጸበል ሄደ። እኔ ብቻዬን ቀረሁኝ። ቤታችን ውስጥ በቃ ያ ሁሉ ከብት በየቀኑ ይሞታል። በየቀኑ በቃ በየቀኑ ይሄ ዓለም ከብት ሞተች፣ በየቀኑ ይሄ ዓለም በጎች ሞቱ ነው የሚባለው። በቃ ድሃ ሆነን። ቤተሰቦቼም በየጸበሉ ነው ያሉ። ከቤት ውስጥ የነበረው ነው ይሄ ለማን እንደሚወስዱ አይታወቅም። ብቻ አላቅም። ትርምስምስ ወጣ ቤታችን። ውድ ተመልካቾቼ ይሄን ማለት በጣም ከባድ ነበረ። በዛን ሰዓት አልፏል እኮ ሁሉም ነገር አልፏል። ግን ጠባሳው አልወጣልኝ አለ። በቃ ምን ብዬ ልንገራችሁ? እግዚአብሔር ምስክሬ ነው። በጣም ነበር የሚከብደው። ያቺ የወሰደችኝ አክስቴ እንኳን ትምህርት ቤት ልታስመዘግበኝ ይቅርና ከብቶችን አቁሚያቸው፣ ልሳን ዘይ፣ ቤት ጥረጊ፣ ብቻ ሰርቼው የማላውቀውን ስራ
ታሰረኝ ነበረ። ቤተሰብ የለኝም። ቤተሰቦቼ ወይ ሞተዋል አልተባለ ጸበል ቦታ ሄደው ለብዙ ጊዜ እዛው ቆዩ። እኔም በጣም ጭንቅ ነበር። በጣም ከምላችሁ በላይ እግዚአብሔርን ይርበኝ ነበር። ልብስ የሚያጥብልኝ ሰው የለም ነበረ። ልብስ የሚሰፋልኝ ቆይቶ ነው። አንድ ልብስ በተደጋጋሚ ነበር የምለብሰው። በቃ ቼክም ያደረገኝ ሰው የለም። ለኔ ዛሬ ላይ ያ ሁሉ ነገር ቢያልፍልኝም ግን ጠባሳው በጭራሽ ሊወጣልኝ አልቻለም። የተራበ የተጠማ ሰው ሳይ በጣም ያመኛል። በጣም በጣም ከባድ ነበረ። እናም አንድ ቀን የማይሆን ውሳኔ ወሰንሁኝ። በቃ እናትና አባቶቼ ካሉበት ጸበል ቦታ ውሰዱኝ ብዬ ከመሬት ተንከባለልሁ። በቃ ምርር አለኝ፣ ሰለቸኝ። የአክስቴ ሽንገላ ሳለቅስ ምን ሆነሽ ነው ያለቀስሽ ትለኛለች። በሰዓት ምግብ አትሰጠኝም፣ ይርበኝ ነበረ። እኔም ኩርፊያዬ መከራ ነው። ያው እንደነገርኳችሁ ትንሽ ቀበጥም ስለነበርኩኝ ምንም ነገር የምትለኝን አልሰማትም። ብቻዬን አወራለሁ። በቃ እንግዲህ እናት አባት የለኝም። እናት አባቶቼ እኮ በቃ ሊሞቱብኝ ነው አይመለሱም እያልኩኝ በቃ ከራሴ ጋር መነጋገር ጀመርኩኝ። ብቻዬን ማውራት ጀመርኩ። የሰፈሩ ሰውም እኔን ይጠቋቋምብኛል። እነሱ ትምህርት ቤት ብለው ሲመጡ እኔ ከብት ነበር የማግተው ማለት ነው። እና በጣም ነበር የሚጨንቀው። በጣም ከዛ በኋላ ግን እናቴ ተሻላት የሚባል ወሬ ሰማሁ። እናቴ በራሷ ማዘዝ ጀመረች። ከብቶች ግን ከዚህ እየሞቱ ነው። በያደራ አጎቴ 2 ከብት፣ አክስቴ ደግሞ 3-4 ከብት። በቃ ከብቶቹ በየቦታው በየዘመድ አዝማዱ ተበታተኑ፣ ተናኙ ማለት ይቻላል። መናኘት ማለት በእኛ ሀገር የሆነ ሰው ሲሞት ወይም ሰርግ ሲኖር ዱቄትን አይታችሁ እንጀራ እንደሚጋገር አይነት ነገር የለም። ልክ እንደዛ ሆኑ የኛ ከብቶች። በየቦታው ተከፋፍለው እንዲጠብቋቸው ተደረገ። ግን ይሞታሉ። በየቀኑ ይሞታሉ። በየቀኑ የእናንተ ከብቶች እኮ ሞቱ፣ እንግዲህ ደሃ ልትሆኑ ነው ይሉኛል ከጎረቤት ልጆቹ ጓደኞቼ። በጣም አለቅስ ነበር። በጣም ማለት ነው። በጣም ከባድ ነበር። ውድ ተመልካቾቼ እግዚአብሔርን ዛሬ ላይ ከእናንተ ጋር ስቄ ተጫውቼ ፈታ ብዬ ስታዩኝ መከራዎችን ሁሉ አሳልፌ ነው። ከዛ በኋላ በቃ ያ ነገር ምንም ቀላል ሊሆንልኝ አልቻለም። ነገሮች ስቃዮች ካደር እየጨመሩ ነው። እናቴ ተሽሏታል የሚባል ወሬ ሰማሁ። አባቴ ግን ለረጅም ጊዜ እህቶችና ወንድሞቹ ቆይዘው ነበር ይዘውት የከረሙትና አላቅም። ወንድሜ ደግሞ ጤና አጣ። የዛን ሰዓት ለረጅም ዓመት ነበረ በእግሩ አይሄድም ነበር። ከዛ ጸበል ውስጥ ይዘውት ከሄዱ በኋላ በእግሩ መሄድ ጀመረ ተባለ። በቃ ምን ብዬ ልንገራችሁ፣ ነገሮች ሁሉ ተደራረቡብኝ። እግዚአብሔርን ከምላችሁ በላይ በጣም ከባድ ነበረ። ራቡና ጥማቱን ከዛ በኋላ ነበር እየለመድኩት የመጣሁት። አለመልበስንም አለመናገርንም እመርጣለሁ። አለመብላትንም እንደዛው። በቃ ለቤተሰቦቼ ህይወት አልኖርልኝ አለ። በጣም ከበደኝ። የበታችነት አይነት ስሜት ተሰማኝ። ምንም ብዬ እንደምነግራችሁ አላቅም። በቃ ጣፈንታዬ ጎዳና ነው ብዬ ራሴን ወሰንሁኝ ማለት ነው። ግን አንድ ተስፋ እንዳለኝ ለራሴ ነግረው ነበር። ጎበዝ መሆን እንዳለብኝ።